አጠቃላይ የሹፌሮቹ ህይወት በዚህ ወጣት አንደበት በዛሬው ዕለት ተላልፏል። ይህ አሳዛኝ ታሪክ እስከ መጨረሻው ድረስ አዳምጡት። ይህ ወጣትም የሰውን አልነካንም፣ ለምንድነው የምታግቱን? ለምንድነው የምትገሉን? ስለምንስ ማሰብ ተሳናችሁም? ስንቱን ቤተሰብ አሳዘናችሁት፣ ስንቱን ልጅም ያላባት አስቀራችሁትም፣ ስንቱ ዛሬ ድረስ ተቅበዝባዥ እንዲሆን አድረጋችሁ። ተገቢ ነው ብዬ አላምንም። ተው ይቅርባችሁ፣ ተው ይቅርባችሁ። እኛ ምንም ማድረግ ባንችልም እንኳን ፈጣሪ አንድ ቀን ይፈርድባችኋል ሲል ነው መልእክቱን ያስተላለፈው። ታዲያ ይህንን አሳዛኝ መልእክትም ከራሱ አንደበት እስከ መጨረሻው ድረስ በትዕግስት አዳምጡት። በየመንገዱ ለምትገሉና ለምታግቱን እኛ ምናችሁንም አልነካን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲበላባችን ነው የምናኖረው። ይሱ አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱን? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ። ስንቱን ቤተሰብ ያላባት ስንት ልጅ አስቀራችሁ። ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው ግድ የለም ተው፣ ለፍተን እንኖርበት። እንኑር ነው፣ ሌላ ነገር አላልናችሁም። እንኑር፣ አትግደሉ። ይህ አሳዛኝ መልእክት የዚህ ወጣት ሹፌር ብቻ ሳይሆን አጠቃላይ ሹፌሮችን የሚመለከት ነው። ታዲያ ሹፌሮችም ከቦታ ቦታ የሚንቀሳቀሱት ለስራና ቤተሰቦቻቸውን ለመምራት ስለሆነም እባካችሁ ይህን ነገር አቁሙላችሁ። እናንተም ደግሞ ይህ ቪዲዮ የሚደርሳችሁ ኮሜንት ሴክሽን ላይ እየገባችሁ ፍትህ ለሹፌሮች እያላችሁ እንድጽፉ በቅንነት ጠየኳችሁ።